የሲአይኤና የኢትዮጵያ ታቦት ሚስጥር ትራምፕና ኔታንያሁ የሚያሳድዷት። ኢትዮጵያን ባለም ከሚያስነሱ ጉዳዮች መካከል አንደኛው በፈጣሪ ትእዛዝ የተጻፉ ቃሎች ያሉባት ታቦት መገኛ በመሆኗ ነው። እቺ ታቦተ ጽዮን ትባላለች። ከፕሮቴስታንት እስከ ካቶሊክ፣ ከኦርቶዶክስ እስከ አይሁድ፣ ከዚያ ማለፍ ሲል የአማኞች ጭምር ይፈልጓታል። ምክንያት ከተባለ የፈጣሪ መኖር ታረጋግጣለች ተብሎ ከሚታመኑት መካከል መሆኗ ነው። ዓለም ታቦቷ የሙመሪው ቤተ መቅደስ ከፈረሰ በኋላ ተሰውራለች ተብሎ ያምናል። አይሁዶችም ታቦተ ጽዮንን አንድ ቀን ወደኛ እንመልሳታለን የሚል ተስፋ አላቸው። ይህች ታቦት አለችኝ የምትለው ብቸኛው ሀገር ኢትዮጵያ ናት። ለዚህም ታቦቷ እንዳለች ለማረጋገጥ ለብዙ ዓመታት ያክል እልህ አስጨራሽ ስለላዎች ተካሂደዋል። ኮሮናዎችና ጦርነቶች ጀርባ ከፍተኛ ፍለጋዎች ተካሂደዋል። ሆኖም ግን ማንም ታቦቷን ላይ ቀርቶ እንዳለች እንኳን ሊያረጋግጥ አልቻለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ታቦቷ እንዳለች በተደጋጋሚ ለዓለም አሳውቃለች። ሆኖም ካላየን ወይም እኛ ካላረጋገጥን አናምንም ያለው ዓለም ጉዳዩን በጥርጣሬ ይዞት ቆይቷል። ሰሞንኛው የሲአይኤ ሰነድ ግን ዓለምን ያስገርምም ያስደነገጠም ሆኗል። እናም እንደተባለው ታቦቷ በኢትዮጵያ አለች፣ መኖሯን አረጋግጠናልም ሲሉ ተደምጠዋል። ያረጋገጡበት መንገድ አስገራሚ ቢሆንም መረጃውን ሁሉም ዓለም አቀፍ መገናኛ ብዙሃን እየተቀባበሉት ይገኛል። ሰነዱ እንደሚለው በመላው ዓለም ተሰውራለች ተብሎ የሚነገርላት ታቦተ ጽዮን በትክክል ምድር ላይ አለች። ያለችው ደግሞ ኢትዮጵያ ውስጥ ነው ሲል ቃል በቃል አስፍሯል። ሲአይኤ የታቦቷን መኖር ያረጋገጠው በራሱ መንገድ መሆኑንም ይገልጻል። ሰነዱ የስለላ ተቋሙ እንደ አውሮፓውያን አቆጣጠር 1988 ባካሄደው ስለላና ምርመራ የእግዚአብሔር ቃል ኪዳን ታቦት የሆነችው የሙሴ ጽላት በኢትዮጵያ እንደምትገኝ ማረጋገጡን ይገልጻል። ሲአይኤ በሰነዱም ጽላቱ በእንጨት በወርቅና በነሐስ ከተሰራ ሳጥን ውስጥ እንደሚገኝ ብለውም የሚጠብቁት አካላት እንዳሉ ገልጿል። መረጃው ከወጣ በኋላ በርካታ የዓለም ሕዝብ በተለይም በቀድሞ ትዊተር በአሁኑ ኤክስ ተቀባብሎታል። አሁንም ቢሆን ሚሊዮኖች የተቀባበሉት ነው። እንደ ዘ ኢኮኖሚስት፣ ቲአርቲ ወርልድና ቢቢሲ አይነት ዓለም አቀፍ መረጃ ምንጮችም ይህን የታቦተ ጽዮን መገኘት ዘግበውታል። ይህም ኢትዮጵያ ውስጥ ታቦቷ የለችም ሲሉ ለነበሩት በሙሉ ያስገረመ ሆኗል። ታቦቷን ኢትዮጵያ ከእስራኤል አምጥቻታለሁ ብላ ስትናገር የኖረችው ይበረጋገጡ የሳባ ታሪክ ትክክለኛ ስለመሆኑና የመጀመሪያ ምኒልክ ወይም ከሰለሞን ተወልዷል ተብሎ የሚነገርለት ቀዳማዊ ምኒልክ ታሪኩ እውነተኛ ስለመሆኑ ማረጋገጫ ሆኖ ተገኝቷል። ታቦቷ ምድር ላይ ካሉት ቅዱስ ነገሮች ሁሉ የበለጠች ቅዱስ ተደርጋ ትቆጠራለች። እስራኤል ወይም አይሁዶች ታቦቷን ወደ ቀደመ ቦታዋ የመመለስ ረጅም ህልም አላቸው። አሁን ኢትዮጵያ ውስጥ አለች የሚለው የሲአይኤ ሰነድ አይሁዳውያኑ ዳግም ታቦቷን የመመለስ ዘመቻ እንዲከፍቱ ሊያደርጋቸው ይችላል። ታቦተ ጽዮን የሁሉም ዓለም ጉዳይ ብትሆንም አይሁዶች ደግሞ በተለየ ይፈልጓታል። እሷን ካላገኘንና ካልመለስን ሙሉ አንሆንም ብለው ያምናሉ። ጉዳዩ ከፖለቲካ እስከ ታሪክ ብሎም እስከ ሃይማኖት የሚዘልቅ ውስብስብ ጉዳይ አለው። ከዚህ በኋላ የሚመጣው ጉዳይ የሲአይኤ መረጃ ትክክለኝነት የሚወስነው ይሆናል። ሲአይኤ ቀርቦ ታቦቷን ስለማየቱ አልተናገረም። ይልቁንስ በተለያዩ ዘዴዎች ለአብነት ስለ ሰዎችን በመጠቀም ማረጋገጡን አስፍሯል። ሲአይኤ ውስጥ አብረው የሚሰሩ ሌሎች ሰዎች ማለትም አንድን ነገር ከርቀት ማየት የሚችሉ ሰዎች ታቦቱ መኖሩን እንዳረጋገጡ ጠቅሷል።